ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። Dahando. Teganino. Inapa. Elena. Surprise. እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቀብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ልብት ደረብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ ኢትዮጵያ ህዝብ አንድ የሚማጸነው በትናንትናው ዕለት ቲክቶከር አዶናይ ከእስር ቤት መለቀቅ ችሏል። ከተለቀቀም በኋላ ደግሞ ቤተሰቦቹ በእሱ ቤት በመገኘትም የአቀባበል ፕሮግራምን አድርገውለታል። እናቱ እጅግ በጣም ደስ ብሏቸው በእንባ ነበር እንግዲህ እሱ ሲቀበሉት የነበረው። አባታቸውም ከመቀሌ በመምጣት አዲስ አበባ ተገኝቶ እንግዲህ አዶናይን ተቀብሏል። አዶናይ እጅግ በጣም ብዙ ሰዎች ናቸው የተቀበሉት። ደግሞ አዶናይ ብቻውን አልተፈታም። እነ ጃን የሚባሉ ጆዝ የሚባሉ ቲክቶከሮችም አብሮት የነበሩት መለቀቅ ችሏል ማለት ነው። እንግዲህ አዶናይ ከወጣም በኋላ ኢትዮጵያን ህዝብ አመስግነዋል። ስላደረጋችሁልኝ ጸሎትና ለኔ ጥሩ የተመኛችሁ እንድፈታ ላደረጋችሁ ትብብር በሙሉ እኔ ላመሰግናችሁ ወዳለሁ ብለዋል። እንግዲህ አሁንም ወደ ሶሻል ሚዲያው ተመልሰው ማንቀሳቀስ ጀምሯል ማለት ነው። እንግዲህ ሶሻል ሚዲያውን ከአንድ ሳምንት ስር በኋላ ነው እንግዲህ እሱ ለቤቱ የበቃው። ከተለቀቀ በኋላም ደግሞ እሱ እያሳደጋቸው ያሉ እነዚህ በቪዲዮ ላይ የምትመለከቷቸው ልጆች እጅግ በጣም ደስ ብሏቸዋል። እነዛ ዲጀቡስና ነጽ የምትባል ሌሎችም ከትግራይ የመጣቸው ልጆች እጅግ በጣም ደስ ብሏቸው አባታችን ተፈታልን በማለት ደስታቸውን ገልጸዋል ማለት ነው። እንግዲህ መታሰሩም ለዚህ ነው ብዙ ሰዎችን ያነጋገረው ወይም እሱን የሚጠብቁት የሱን አይን ለማየት የሚጓጉ ብዙ ሰዎች ስላሉ ነው። እንግዲህ በሱ ላይ ተደግፎ የሚኖሩ ብዙ ሰዎች ስላሉ ነው። ከጀርባ ብዙ ሰዎች ስለተሸከመ ነው። አዶናይ እንደማንኛውም ቲክቶከር ዝም ብሎ መጨፈር መናገር ብቻ አይደለም፣ ወይም ደግሞ ባገኘው ገንዘብ ራሱ እየተዝናና ጥሩ መኪና እየነዳ እየኖረ ያለ ሰው አይደለም። ለብዙ ሰዎች እየተረፈ የሚገኝ ወጣት ነው። ለዛ ነው ብዙ ሰዎችን መታሰሩ ያሳዘነው። ለዛ ነው የአባገዳዎች ሽማግሌዎች እስኪላኩ ድረስ የተደረገው። ለዛም ነው ብዙ ኢትዮጵያውያን ያዘኑለት። ብዙ ሰዎች አሉ ከጀርባ የሚያግዛቸው። ለብዙ ሰዎች እንግዲህ የጀርባ አጥንት ሆኖ እየኖረ ይገኛል። ለዛም ነው እንጂ እንደ ሌሎች ቲክቶከሮች ስለ አለባበስ ስለ አንዳንድ ነገሮችን ብቻ ወይም ደግሞ ስለ ጥሩ ላይፍ ብቻ አይደለም የሚያወራ። እሱ ኑሮውን በተግባር ስላሳየ ነው። ብዙ ሰዎች አዶናይን ሊጠሉ ይችላሉ። ነገር ግን ደግሞ አዶናይ እውነትም በጣም ተወዳጅና እጅግ በጣም ቅን ልብ ያለው ሰው ነው። በጣም ቅን ነው። ውስጡ በጣም መጥፎ ነገር የለበት። በጣም ትሁት ነው። ለዛ ነው ብዙ ኢትዮጵያውያን የወደዱትና በአጭር ጊዜ ውስጥም ደግሞ ወደ 4 ሚሊዮን ተከታዮች ማግኘት የቻለውና አሁን በሱ መፈታት ከእናትና አባቱ በላይ የተደሰቱ እሱ እያሳደጋቸው ያሉ ዲቻ ቦይስ ነጽ የሚባሉ ከትግራይ ያመጣቸው ልጆች ናቸው ማለትም ይቻላል። እንግዲህ እነዚህ ልጆች እሱን እንደ አባታቸው ነው የሚመለከቱት። እንግዲህ አሁን ተፈተዋል ማለት ነው። ከአንድ ሳምንት እስር በኋላ ነው። አንድ ሳምንት እንግዲህ እስርም ይባላል ብዬ አላስብም። ከአንድ ሳምንት እረፍት በኋላ ማለት ይቻላል እንግዲህ ከሶሻል ሚዲያው ካረፈ በኋላ ነው። እንግዲህ 4 ሚሊዮን ተከታዮች ያሉት ቲክቶክ አካውንቱ አሁን አክሰስ ማድረግ አልችልም። ሌላ ቲክቶክ አካውንት ከፍቻለሁ ፎሎ አድርጉኝ ብለዋል። እንግዲህ ፎሎ አድርጉት። የሱ ደጋፊዎችና እሱን የምትወዱት የምታደንቁት ባትወዱትም እሱን ማድረቃችሁ አይቀርም። ብዙ ሰዎች ስለሱ ብዙ መጥፎ ነገር ሊናገሩ ይችላሉ፣ ብዙ ነገር ሊሉ ይችላሉ። ይሄ አንዳንድ ጊዜ ደግሞ ምንድነው የሚባለው ከቅናትም የተነሳ ይመስለኛል እንጂ ያን ያለ ልጅ መጥፎ ሆኖ አይደለም። አንዳንድ ሰዎች በሱ በመፈታት እጅግ በጣም ብዙ ሰዎችን እየተናገሩ ይገኛሉ፣ ብዙ ነገሮችን እያሉ ይገኛሉ። ለምን ይፈታል የሚሉ አሉ። እንግዲህ እንደሱ ሌሎች ቲክቶከሮች ባህልን አልተሳደበም፣ ሀገርን አልተሳደበም፣ ብሔርን ለይቶ አልተሳደበም፣ ሃይማኖትን አልተሳደበም። በጣም ቀልጅ ነው። እኔ በጣም የገረመኝ ነገር ሴፉ ስለሱ ብዙ መጥፎ ነገር ቢናገር እንኳን እሱ ደግሞ እኔ ከሴፉ ጋር ጫማ መለካከት አልፈልግም፣ እኔ እሱን አላከለም፣ እሱ በጣም ታላቅ ሰው ነው ብሎ በክብር የመለሰ ትህትናን ያሳየ እንደዚህ አይነት ወጣት አለ ብዬ አላስብም። እኔ በጣም በበኩሌ አደንቀዋለሁ ማለት ነው። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው።
በሌላ ሰሞነኛ መረጃችን ደግሞ እንግዲህ ሰሞኑ ከትላንት ጀምሮ እየተሰማ ያለው ነገር ስለ ማስተር አብነት ጉዳይ ነው። ማስተር አብነት እንግዲህ እጅግ በጣም ደግ ከሚባሉ ሰዎች አንዱ ነውና ለዚህ ለኢትዮጵያ ሕዝብ እጅግ በጣም ትልቅ መስዋዕትነት የከፈለ በአደጋ በደረሰ በተለያዩ ቦታ በሚደርስ ጊዜ ለድሃ እናቶች፣ ለአካል ጉዳተኞች፣ ለተቸገሩ ሰዎች ቶሎ የሚደርስ ፈጥኖ ደራሽ ነው ማለት ይቻላል እና ከእግዚአብሔርም የተላከ እንደ መልአክ የሚያዩትም ሰዎችም አሉ። እንግዲህ አሁን ታምም ያለው ብሎ በአንድ አዲስ ሚዲያ ኔትወርክ ላይ መጥቶ ባደረገው ቃለ ምልልስ ላይ በተናገረው ነገር ሁላችንም አዝነናል። አሁን ወደ ውጭ ሀገር ሄዶ ሊታከም እንደሆነ እሱም ገልጿል እና እኔ እንደውም ህመሜን መናገር አልፈልግም ደብቄ ነበር። አሁን ግን እኔ ብደብቅም ልብስ ስለብስም ምንም ባረግም ግን ከሰውነት ያስታውቀ ይገኛል፣ ከፊቴ ያስታውቃል መታመሜ። አሁን ወደ ውጭ ሀገር ሄጄ ልታከም ነው። ይህ ሰው እንግዲህ ለብዙ ሰዎች እንባ አባሽ ነበረ። ብዙ ሰዎች ረድቷል፣ ለብዙዎች ህመም ደርሷል። እንግዲህ አሁን ግን እሱ ራሱ ታሟል ማለት ነው። እንግዲህ የኢትዮጵያ ሕዝብ እኔ ምላችሁ እንድትጸልዩልኝ ጸሎት አድርጉልኝ፣ ሁላችሁም ከጎኔ እንድትቆሙ ፈልጋለሁ በጸሎታችሁ ብሎ ተናግሯል። እንግዲህ ወደፊት በዚህ በቅርብ ጊዜ ወደ ውጭ ሀገር ሄዶ ሊታከም ነው። እጅግ በጣም የሚያሳዝን ነገር ነው በእውነት እኔ ልቤ በጣም ተነክቷል። እንደ ማስተር አብነት አይነት ሰው ኢትዮጵያ ውስጥም አለ ብዬ አላስብም። እሱ ኢትዮጵያ ውስጥ ምንም አክኖሌጅመንት እንኳን ብዙም አልተሰጠውም። ምክንያቱም እሱ ማለት በሃይማኖት በብሔር በሀገር በምንም ሰውን ሳይለኝ እየሄደ የሚረዳ ራሱ ሳይኖር ለሰው እየኖረ ሰው ነው ማለት ይቻላል እና በዚህ ዘመንም ደግሞ ብዙ ሰዎች ስራቸው ማስመሰል በሆነ ጊዜ እሱ ግን በዚህ ደረጃ እንደዚህ ለሰው መኖር ማለት ቀላል ነገር አይደለም። እጅግ በጣም ከባድ ነው። በጣም የሚገርም ነገር እዚህ ጋር እኔን በጣም የገረመኝ ለ1 ዓመት ከ5 ወር ያህል ነው እንግዲህ ይህን በሽታ እየተሸከመ መሰቃየት የጀመረው ማለት ነው። ለ1 ዓመት ከ5 ወር ሆኖ እንግዲህ መታመም ከጀመረ ነገር ግን እስካሁን አልተናገረም። ድንገት ነው ይሄን ራሱ የተናገረው። ጋዜጠኛው እንደ ድንገት ሲናገር ነው እንግዲህ እሱም ካፉ ያመለጠው እና እኔ እንደውም መናገር አልፈልግም፣ ህመሜን ማሳወቅ አልፈልግም። ነገር ግን ልብስ ብለብስም ደራርቤ እንኳን ብለብስም ከጊዜ ወደ ጊዜ ሰውነቴ እየቀነሰ ፊቴ ላይ እያስታወቀ መጣ። ብዙ ሰዎችም ይጠይቁኛል፣ እኔ ግን መናገር አልፈልግም በማለትም ተናግሯል። ማስተር አብነት ወደ ቀድሞ ጤና እግዚአብሔር መልሶ አንተን ማየት እንፈልጋለን። እግዚአብሔር ያድንክ፣ እግዚአብሔር ይፈውስክ። እንግዲህ አንተ ለብዙ ሰዎች መዳን፣ ለብዙ ሰዎች መፈወስ፣ ለብዙ ሰዎች ደስታ፣ ለብዙ ሰዎች ሳቅ ምክንያት ሆናል። እግዚአብሔርም ደግሞ ለአንተ ሳቅ፣ ለአንተ ደስታ፣ ለአንተ መዳን ምክንያት ይሁንልህ ማለት ፈልጋለሁ። የኢትዮጵያ ሕዝቦችም ደግሞ እንደሰማችሁት በጸሎት ከሱ ጎን እንድትቆሙ፣ እንድትተባበሩት፣ እንድትጸልዩለት እላለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ወዳችኋለሁ። ሰላም ሁኑልኝ። ላይክ ሼር ማድረግም እንዳትረሱ እላችኋለሁ። ሰብስክራይብ አዲስ ሆናችሁ ሁሉ ሰብስክራይብ አድርጉልኝ።